አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ አስደናቂ ታሪክ ተመልሻለሁ። እስከ ቪዲዮ መጨረሻ ድረስ በመቆየትና ላይክ እና ሰብስክራይብ በማድረግ የቻናላችን አንድ አካል መሆን እንዳይረሱ። ልጁን በገዛ እጆቹ ቀበረው። ነገር ግን ጥቂት እርምጃዎች ራቅ ብሎ እንደተራመደ ልቡን የሚያቆም አንድ ድምፅ ሰማ። የዛሬው ታሪካችን የሚጀምረው በጥንት ዘመን የአረብ መንደሮች ከበረሃው አስከፊነት እርስ በርሳቸው በሚጠለሉበት ጊዜ ሳሊም ኢብን ረባህ የሚባል አንድ ሰው ይኖር ነበር። እርሱ ብዙ የማይናገር ዝምተኛ፣ በከፍተኛ ድህነት ውስጥም ሆኖ በትዕግስቱና በመልካም ስነ ምግባሩ በሕዝቡ ዘንድ የታወቀ ሰው ነበር። ከጭቃ ከተሰራች አንዲት ትንሽዬ ጎጆና ከረጅም ጊዜ ጥበቃ በኋላ አላህ ከሰጠው አንድያ ልጅ ውጪ ምንም ንብረት አልነበረው። ያ ልጅ የአይኑ ብርሃንና የህይወትን ፈተናዎች የሚቋቋምበት የጥንካሬ ሚስጥር ነበር። ልጁ ያሲር ይባላል። በአካሉ ትንሽና ቀጭን ቢሆንም ደማቅ መንፈስን የተላበሰ ልጅ ነበር። ሳቁ ቤቱን በህይወትና በሞቃት ስሜት ይሞላው ነበር። ሳሊም ቀኑን ሙሉ በግ ሲያግድ ወይም መሬት ሲያርስ ውሎ ሲመለስ ያሲር እኔ እዚህ ነኝ አትጨነቅ በሚል ይመስል እየሳቀና ትናንሽ እጆቹን እየዘረጋ ወደ እርሱ ሲመጣ ባየው ቅጽበት ድካሙን ሁሉ ይረሳ ነበር። በአንድ እጅግ ብርዳማ በሆነ ሌሊት በሽታ ድንገት በልጁ ላይ ጸናበት። የሰውነቱ ሙቀት ጨመረ፣ ትንፋሹም ደከመ፣ ድምፁም መቆራረጥ ጀመረ። እናቱ በዝምታ ታለቅስ ነበር። ሳሊም ግን ለአንዲትም ቅጽበት ከልጁ አጠገብ አልተለየም። እጁን በልጁ ደረት ላይ አድርጎ የሚያውቀውን ዱዓ ሁሉ እያነበበ ህመሙን እንዲያቃልልለት አላህን ተማጸነ። ንፋሱ በጭቃው ግድግዳዎች ላይ ያፏጭ ነበር። ሌሊቱ ረጅምና ጨለማ ነበር። ብርዱም አጥንትን ይሰብር ነበር። ነገር ግን የሳሊም ልብ ስለ ልጁ በሚያሰላስለው ፍርሃት ብቻ ተውጧል። ሰዓታት እንደ ዓመታት አለፉ። ጎህ ሊቀድ ሲል የልጁ አካል በድንገት ጸጥ አለ። ሳሊም አንድ ጊዜ ጠራው። ከዚያም ሁለተኛ ጊዜ ዝምታ። ጆሮውን በደረቱ ላይ ለማስቀመጥ ሞከረ። ምንም የልብ ትርታ አልሰማም። ትንሿን እጁንም ያዘ። ቀዝቅዛለች። የሳሊም ጉልበት ተብረከረከ። ልቡ ከደረቱ ውስጥ የተነቀለ እስኪመስለው ድረስ የእንባ ዘለላዎች በጉንጮቹ ላይ ፈሰሱ። በዚያ ዘመን ሰዎች ስለ ሕክምና ብዙም እውቀት አልነበራቸውም። እናም ዝምታ የሞት ምልክት እንደሆነም ያምኑ ነበር። የመንደሩ ሰዎች ሊረዱት ተሰበሰቡ። ልጁን ለቀብር በማዘጋጀቱ ረገድም አገዙት። እንደ አክብሮትና የመጨረሻ ስንብት ምልክት የሽቶ ጠረን በሚያውድበት ቀላል ነጭ ከፈን ጠቀለሉት። ሳሊም ልጁን በእቅፉ ተሸክሞ ጸጥታ በሰፈነበት አሸዋ የተከበበችው አነስተኛ የመቃብር ስፍራ ወደምትገኝበት የመንደሩ ዳርቻ አቀና። መንገዱ ጨለማ ነበር። ልቡ ግን ከልጁ ውጪ ለምንም ነገር እውር ሆኖ ነበር። በእያንዳንዱ እርምጃ መሬት ወደ ውስጥ እየሳበው እንዳለ ሁሉ በደረቱ ላይ ከባድ ሸክም ይሰማው ነበር። ስፍራው ላይ ደረሰ። አካፋውን ይዞ መቆፈር ጀመረ። አፈሩ ላይ የሚያሳርፈው እያንዳንዱ ምት ልቡ ላይ እንደሚመታ ምት ነበር። ወደ ጥልቀት በቆፈረ ቁጥር ደረቱ ይበልጥ እየጠበበ መጣ። እንባውም ያለማቋረጥ ይፈስ ነበር። ሲጨርስ ልጁን በቀስታ ወደ ቀብሩ ውስጥ አወረደውና ከፈኑን አስተካከለለት። ግንባሩንም ስሞ በተሰበረ ድምፅ ልጄ ሆይ አፉ በለኝ፣ ህመምህን እኔ ወስጄው በነበረ ሲል አንሾካሾከ። ከመቃብሩ ውስጥ ወጣ። እጁን አፈሩ ላይ አድርጎ ቀስ እያለ አፈሩንም መመለስ ጀመረ። ዘወር ብሎ ከመሄዱ በፊት ለተወሰነ ጊዜ ዱዓ እያደረገ ተቀመጠ። ከዚያም በከባድ እርምጃዎች ተነስቶ ወደ ቤቱ አቀና። አንድ እርምጃ፣ 2፣ 3። በድንገት ቆመ። አንድ ድምፅ ነበር፣ ደካማና አነስተኛ ድምፅ። ሆኖም ዓለም ላይ ካሉ ነገሮች ሁሉ ይበልጥ የሚያውቀው ድምፅ። ሳሊም ደረቀ። ጊዜው ራሱ የቆመ እስኪመስል ድረስ ልቡ በኃይል ይመታ ነበር። ሌላ ምንም እንቅስቃሴ አልነበረም። ነገር ግን ድምፁ እንደገና ተሰማ። ልጁ ሊጮህ እየሞከረ እንዳለ ሁሉ በዚህኛው ጊዜ ትንፋሹ ከፍ ብሎ ነበር። ሳሊም ወደ ቀብሩ ተጠጋ። አይኖቹንም አፈሩ ላይ ተከለ። ልቡም በፍርሃትና በተስፋ መሃል ይንጠለጠል ነበር። ሳሊም አፈሩ ላይ ምንም ሳይንቀሳቀስ ቆመ። ልቡ በፍጥነት ይመታል። አይኖቹ ልጁን ከቀበረበት መቃብር ላይ አልተነቀሉም። የሰማው ነገር ቅዠት ወይም በአሻዎች መሃል የሚያልፍ የንፋስ ድምፅ ብቻ እንደሆነ ራሱን ለማሳመን ሞከረ። ነገር ግን ድምፁ ዳግም ተመለሰ። በዚህ ጊዜ ይበልጥ ጥርት ብሎ ደካማና የተሰበረ ቢሆንም የማያሻማ ድምፅ ነበር። ከጥልቅ መሬት ውስጥ የሚወጣ የማቃሰት ድምፅ።
ሳሊም ተንቀጠቀጠ። ልቡ ሊቆም ምንም አልቀረውም። አካፋውንም ያዘ። እጆቹን አፈሩ ላይ አድርጎ ተአምር እንደሚፈልግ ሰው ስፍራውን እየቃኘ በቀስታ መውጣት ጀመረ። ብርዱም ሆነ ድካሙ አልተሰማውም ነበር። ከልጁ አካል ላይ እያንዳንዱን የአሸዋ ቅንጣት እንዲያነሳ የሚገፋፋው እንግዳ ኃይል ብቻ እንጂ። እያንዳንዱን እፋኝ አፈር ባነሳ ቁጥር ልቡ በተስፋና በፍርሃት ይሞላ ነበር። በከፍተኛ ጥድፊያ መቆፈር ጀመረ። አፈሩን በተቻለው ፍጥነት ወደ ጎንም መግፋት ቀጠለ። ከግፊቱ የተነሳ እጆቹ ደሙ። ነገር ግን ብቸኛ ሐሳቡ ልጁን በሕይወት ማውጣት ብቻ ነበር። ረጅም ደቂቃዎች ከሚመስል ጊዜ በኋላ ነጩ ከፈን ታየ። ሳሊም በሚንቀጠቀጡ እጆቹ ከፈኑን ሲያነሳው ሰውነቱ ይርገበገብ ነበር። በድንገት አንድ ትንሽ ነገር ተንቀሳቀሰ። የልጁ እጆች ይንቀጠቀጡ ነበር። ጭንቅላቱም በትንሹ ወደ ጎን ዞረ። ሳሊም ልቡ በውስጡ እየጮኸ የፈውስ ዱዓዎችን በፍጥነት ማንበብ ጀመረ። ይህ ተስፋ እንደገና እንዳይጠፋበት መፍራት ልጁን በደረቱ ላይ አድርጎ አጥብቆ አቀፈው። በቀስታ ትንንሽ ድምጾች ከልጁ መውጣት ጀመሩ። ደካማ ለቅሶ፣ ነገር ግን የሳሊምን እንባ ያለማቋረጥ ለማፍሰስ በቂ ነበር። መሬት ላይ ተቀምጦ አቀፈው። ረጅም ዱዓዎችን እያደረገና ለዚህ ተአምር አላህን ማመስገን ጀመረ። ሳሊም ልጁን ታቅፎ በሮቹን እያንኳኳና እርዳታ እየጠየቀ ወደ መንደሩ ሮጠ። ህዝቡን በመገረም ወጣ። አንዳንዶች ማመን ሲያቅታቸው፣ ሌሎች ደግሞ አብረውት እያለቀሱ ያጽናኑት ነበር። ሰውነቱን ለማሞቅ እሳት አንድደው አንዲት አዋቂ አሮጊት ሴት አካሉን ለማጠናከር ቀላል የሆኑ ባህላዊ መድኃኒቶችንና ማስታገሻዎችን በመጠቀም ልጁን መንከባከብ ጀመሩ። ሳሊም ልጁ ቢተኛ እንደገና እንዳያጣው በመስጋት አይኖቹን ከእርሱ ላይ ሳይነቅል አጠገቡ ተቀምጦ ነበር። ሕይወት ወደ እርሱ መመለሷን እስካበሰረችበት ጊዜ ድረስ ጠንከር ያለ ለቅሶ እስከሚያሰማና በተሻለ እስኪንቀሳቀስ ድረስ ረጅም ሰዓታት አለፉ። በዚያች ቅጽበት ሳሊም በምስጋና ለአላህ ስጁድ አደረገ። እንባው በጉንጮቹ ላይ እየፈሰሰ ልቡ በምስጋናና በደስታ ተሞልቶ ነበር። ከመንደሩ ነዋሪዎች አንዱን በመገረም ሱብሃንአላህ፣ አላህ ልብህን ሊፈትነውና የትዕግስትህን ዋጋ ሊያስተምርህ የፈለገ ይመስላል አለ። ቀስ በቀስ ሕይወት ለሳሊም ወደ ቀድሞ ሁኔታዋ መመለስ ጀመረች። ነገር ግን እርሱ እንደ ቀድሞ አልነበረም። ወደ አላህ ይበልጥ ተጠጋ፣ ለሰዎችም ይበልጥ አዛኝ ሆነ። ልጁን የሚያይበት እያንዳንዱ ጠዋት አዲስ ጸጋ ነበር። በእያንዳንዱ ፈገግታ አላህ የመለሰለትን የሕይወት ዋጋ ያስታውስ ነበር። ቀናት እያለፉ ሲሄዱ የመንደሩ ሰዎች በሳሊምና በያሲር ላይ ለውጥ ማስተዋል ጀመሩ። ያሲር በተአምር ከሞት የተረፈው ልጅ ገና ሳያድግ የጥበብና የእዝነት ምልክቶችን ማሳየት ጀምሯል። ድሆችን ይረዳል፣ የተበደሉትን ያጽናናል፣ እንዲሁም ችግር ላይ የወደቁትን ሁሉ ከጎናቸው ይቆማል። በዚያን ጊዜ ሳሊም ታሪኩ ገና እንዳላለቀ ያውቅ ነበር። የሕይወታቸው የመጨረሻ ምዕራፍ ሲጠናቀቅ የሚረዳው ይበልጥ ትልቅ ትምህርትና የላቀ ቁም ነገር ይጠብቃቸው ነበር። ቀናት፣ ወራትና ዓመታት ነጎዱ። ያሲርም በፍቅርና በእንክብካቤ ተከቦ በአባቱ አይኖች ፊት አደገ። ነገር ግን ሳሊም በዚያ መቃብር ላይ የነበረችውን ቅጽበት ወይም ሁሉንም ነገር አብቅቷል ብሎ ካሰበ በኋላ የሰማውን ድምፅ ፈጽሞ አይረሳውም። ይህ ትዝታ ልጁ ሲስቅ፣ በመንደሩ ጠባብ መንደሮች ሲሮጥ፣ ወይም አላህ ሁል ጊዜም የእዝነቱን ኃይል እያስታወሰው እንዳለ ሁሉ ስለ አዲስ ነገር ሲጠይቅ ባየው ቁጥር ይመልስለት ነበር። ከዚያ ክስተት በኋላ ሳሊም ተለውጧል። በቤቱ ግድግዳዎች ውስጥ የሚደበቀው ያ ዝምተኛና አይን አፋር ሰው አልነበረም። ወደ አላህ ይበልጥ የተጠጋና ለሰዎች ይበልጥ አሳቢ ሆነ። በዚያች አስፈሪ ሌሊት ያጣውን ነገር ለማካካስ በሚመስል መልኩ ያዘኑትን ማጽናናት፣ የተቸገሩትን መርዳትና ለየቲሞች ርህራሄ ማሳየት ጀመረ። ያሲር ሩህሩህና በእዝነት የተሞላ ልብ ያለው ደግ ወጣት ሆኖ አደገ። ሁል ጊዜ ከድሆች ጎን ይቆማል፣ ልባቸው የተሰበረውን ያጽናናል፣ ችግር ላይ ያሉትም ትዕግስትና ተስፋ እንዲኖራቸው ያበረታታ ነበር። የመንደሩ ነዋሪዎችም በዙሪያው ላሉት ሁሉ የሕይወትና የበጎነት ምንጭ እንዲሆን አላህ ከመቃብር የመለሰው ይመስላል ይሉ ጀመር። በአንድ ምሽት ለስላሳ ነፋስ በመካከላቸው እያለፈና ጸጥተኛ አድማሱን በሞላበት ሳሊም ከዋክብት በሞላበት ሰማይ ስር ከልጁ ጋር ተቀምጦ ነበር። ሳሊምን በተረጋጋ ድምፅ ልጄ ሆይ አላህ ለአንድ ሰው ሕይወትን 2 ጊዜ ሊሰጠው እንደሚችል ታውቃለህን? አለው። ያሲር በመገረም ለተወሰነ ጊዜ ዝም አለ። በመቀጠልም ሳሊም ሙሉውን ታሪክ ይነግረው ጀመር። የጠናውን ህመም፣ መቃብሩን፣ ከጨለማ ውስጥ ስለወጣው ድምፅና ወደ ሕይወት ስለተመለሰበት ቅጽበት። ያሲር አይኖቹ በእንባ እየሞሉ ሙሉ ትኩረቱን ሰጥቶ አደመጠው። ወደ አባቱ ተጠግቶም እጁን ስሞ
እንግዲያውስ ይህች ሕይወት ፈጽሞ የማላባክናት ስጦታ ነች አለው። ተስፋን በገዛ እጃችን ቀብረን ሁሉንም ነገር አብቅቷል ብለን ልናስብ እንችላለን። ነገር ግን የአላህ እዝነት ከግምታችን በላይ የሰፋና ከትንፋሻችንም በላይ ወደኛ የቀረበ ነው። በጣም በጨለማ ጊዜያት ውስጥ እንኳን መውጫው ካሰብነው በላይ ቅርብ ሊሆን ይችላል። ታጋሽ ለሆኑና በአላህ ለሚመኩ ሰዎች ሁልጊዜም ተስፋ አላቸው። ይህ ታሪክ ልባችሁን ከነካው ይህን ሥራ ለመደገፍ የላይክ ቁልፍ ይጫኑ። የተስፋና የትዕግስት መልእክት ለሁሉም ይደርስ ዘንድም ለወዳጅ ዘመዶ ሼር ያድርጉ። ተጨማሪ ልብ የሚነኩ ታሪኮችንና ጥልቅ ትምህርቶችን ለማግኘት ወደ ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሱ። እያንዳንዱ ታሪክ ሕይወቶን ሊቀይር የሚችል ትምህርት ይዟልና። የዛሬው ታሪካችን በዚህ አብቅቷል። በቀጣይ በአዲስ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።